ሰላም ውድ የሜካፕ ላቨርስ ቻናል ተመልካቾቻችን እንዴት ናችሁ? እንዴት ሰነበታችሁ? እኔ ያለሁላችሁ። ዛሬ ምንድን መሰላችሁ ፉል ሜካፕ እየሰራሁኝ ላሳያችሁ ነው ያሰብኩት እና በቃ ቀጥታ ወደ ገደለው እንጀምራለን። ምንድን እያደረኩ እንደሆነ በመሀል ላይ ወይ ቮይስ ኦቨር አስገባለሁ ማለት አንዳንድ ነገር እየሰማው ልስራ። እንደዛ ይሻላል። ያሰብኩት የአረቦችን ሉክ ለመስራት ነው። በጣም ቅንድባቸው እንደመቅ ምናምን ያደርጋሉ፣ ጎላ ጎላ ያለ ስለሆነ በፖሜድ ነው ያሰብኩት። ቅንድቤ ፉል ነው ግን እነሱ በጣም እንትን ስለሚሉ ነው ስለሚያደማምቁ። ቅንድቤም በፖሜድ ሞልቼዋለሁ። ከዛ በኋላ ወደ ጄል ነው። ይሄ የራሴ ህግ ነው። እሺ ባለፈው ቪዲዮ የመጀመሪያ ቪዲዮ ላይ ለራሱ ነግራቸዋለሁ። የቅንድብ አሰራር በሌላ ሰው ሲሆን ማለት ነው። በሌላ ስላችሁ ላይክ ሜካፕ አርቲስቶች ምናምን ነገር ሲያስተምሩ ሄዳችሁ ልማር ስትሉ መጀመሪያ ጄል ነው ልጥፍ ነው የምታደርጉት። እኔ ይሄንኛውን ሜትር ስለምፈልገው ነው ለአሁን። አንዳንዴ በዛኛው ሜትር የምሰራበት ጊዜ አለ። ኤኒሃው ሜካፕ ሩል የለውም። የተበላሸባችሁን እዛ ታስተካክላላችሁ። ብቻ ምን ላይ መደረግ አለበት ምናምን እንዴት ነው ብለንድ መደረግ አለበት የሚለውን ብቻ ማወቅ ነው እንጂ በራሳችሁ መንገድ መሄድ ትችላላችሁ እናንተ በሚያምርላችሁ። ፍለፊ የሆነውን ሉክ እናመጣዋለን ማለት ነው። እሺ እንደምታዩት ቅንድቤን ጨርሻለሁኝ። አሁን ምንድነው ከታች አጠራዋለሁ እና ኮንሲለር ሳይሆን ማደርገው ትንሽ ወደ ራሴ ከለር የሚቀርብ ነው። ትንሽዬ ኮንሲለር አደርጋለሁ እና ለምን ታዘጋጃላችሁ መሰላችሁ? እንደዚች አይነት አነሰልሽ ጠፍጣፋ ብሩሽ ማለት ነው። የትኛውን ነው? ከታች ያለውን እንደዚህ ይዘን ለማጥራት እጄ ላይ ነው የቀነስኩት። ከዛ በኋላ የሆነ ቪዲዮ ላይ ማለት ነው ኮሜንት ላይ በእናትሽ ፈጠን እያልሽ ተናገር የሚላልና ያውም ስለ ስኪን ኬር ነበረ እያወራሁኝ የነበረው። ስለ ስኪን ኬር እያወራው እንዴት ልፈጥን እችላለሁ? በደንብ ገብቷችሁ ማለፍ ነው የነበረብን። ሲጀመር ደግሞ በጣም እየፈጠኑ ማውራት አልችልበትም። ዛሬ ቪዲዮ ላይ እንደው በጣም ለማስተካከል እየሞከርኩ ነው እና እንግዲህ ከተማዘዝኩባችሁ ሶሪ፣ ቻል አድርጉኝ። ከኔ ጋር መቀጠል የምትፈልጉ ከሆነ ደግሞ ትለምዱኛላችሁ። ኢቨን እንተባተባለሁኝ አንዳንዴ ነው ግን እሺ። አያችሁታ ቅርጿን ያዝ አድርገን ከታች እንዳለ አብዛኛው ነው ፀጉር ብቻ ነው። ያቺ ለመደበቅ ነው እና ከታች ማለት ነው ሁሌም ነጣ ያለ ከፋውንዴሽናችን ነጣ ማለት አለበት። እዚህ ጋር እቺን እንዳለ ቆዳዬ እንዲታይ አልፈልግም። በኋላ ብለንድ አደርጋለሁ። ይሄንንም እንደዛ አድርጌ ልስራው። እዩ ቅርጿን አስይዟት። ተኛሁባችሁ መሰለኛ። በደንብ እየታያችሁ ነው ግን በደንብ ቅርብ። ካሜራ ላይ መስራት በጣም ከባድ ስለሆነ ነው። የተበላሸብኝ ካለ ከካሜራ ውጭ አስተካክለዋለሁ። ይህንን ሙሉ ቪዲዮ ካያችሁ ማለት ነው በቃ ላይክ የሜካፕ ስቴፖቹ ላይክ ቤዚክ የሚባሉትን ነገር አወቃችሁ ማለት ነው። ይሄ ማለት ነው የያዕቆብ ምናምናችሁን እንዳለ ከቨር ታደርጉታላችሁ። መታየት የለበትም። ለምንድነው? ሻዶ ልክ ሲደረግበት በደንብ
ከለሩ እንዲይዝ ነው። ካላደረጋችሁበት በራሳችሁ ቆዳ ከሆነ ልዩነቱን ማየት ትችላላችሁ። አሁን እዚህ ጋር አድርገና እዚህ ጋር ደግሞ አድርጌ ሻዶ አሳያችኋለሁ። እዚህ ጋር በደንብ ከለሩ ፒግመንቱ በደንብ ይታያል እና አሪፍ ነው፣ ያምራል። ከልብዚያ የፈለገ አይነት ብራንድ የሆነ ብትገዙ እንትን አይሻዶ ወይ ላመን ብትገዙ አይዝላችሁም፣ አያምሩም። ከዛ ማለት ነው ይቺኛዋ ብለንድ ማድረግ ያለችን ይቺ ልጇ ናት። ይሄ ደግሞ አለ። ይሄ ለዚህ ለፊቴ ለኖርማል መጠቀም፣ በዚህም አንዱ ካላችሁ ይበቃል። እሺ ግዴታ አይደለም። ይቺ እናት ናት፣ ይቺ ልጅ ናት። በልጅቷ ማለት ነው ብለንድ እናደርጋለን። ይኸው መስታወቴ ደግሞ ትገባለች። እናንተ የቅንድቤ እኩል ነው፣ እኩል አልመስልሻለሁ? ያቸው አሁን ወደ ታች የወረደ ስለመሰለኝ ቀስ ብዬ እዚች ጋር ገባ አደረኩባት። በቃ ከዛ ላይ ይኸውላችሁ እኩል መጣ ማለት ነው። ሜካፕን ቀላል አድርጉት። እሺ ሄዳ ነበር ስልክ ሄዳ ነበር። እሺ ከዛ በኋላ ማለት ነው እዚህ ጋር አሁን የተቆራረጠ አይሻዶ ሉክ እንዳይኖራችሁ ታረጋላችሁ። ሴት ይደረጋል። አንዴ መጣ። እሺ ይዤ መጥቻለሁ። ይሄና ሉዝ ፓውደር ይባላል። ሪቮሉሽን ነው። ነጣ ይላል። ይሄ ሉዝ ፓውደር ለኔ ሆነኛል። አክቹአሊ ቀይላ ለምትሉ ሰዎች ይሆናቸዋል። ለአብዛኛው ኢትዮጵያዊ ግን ይጠቁራል። ቤት ይሄ ነው እንግዲህ ዱቄት ማለት እዚህ ላይ ስላለ ማለት ነው። ይታያችኋል። ምን ታደርጋላችሁ መሰላችሁ? ወዲያውኑ እዚች ጋር ብለንድ ታደርጋላችሁ። እዚህ ጋር የተቆራረጠ ነገር እንዳይኖር። ከዛ ላይ እንዲሁ እንዳላችሁ ያው ፓውደሯን ጭምር ስታደርጉባት ማለት ነው። እቺ ሉዝ ፓውደሯን አይቆራረጥም። ይሄ አሁን እንዳለ ምንድነው አይሻዶ ለመስራት ቤዞቹ ናቸው ማለት ነው። ሉዝ ፓውደር አረኩኝ አይደለ? ፓውደር ካደረኩኝ በኋላ ወደ ይሄ ክሬም ወደ ሆነ ነገር አልመለስም። ከተመለስኩኝ ተጨማለቀ። መጀመሪያ ክሬም ነገሮችን ጽድት አድርጌ ነው ወደ ፓውደሩ ማመጣ። ዛሬ በዚህኛው አይሻዶ ፓሌት ነው ልሰራ ያሰብኩት። እዛ አሁን ማለት ነው ትራንዚሽን ከለር የሚባል ነው መቀባው። ያ ማለት ምንድነው ከቆዳዬ ጋር ቀረብ የሚል እዚህ አይሻዶ ስትቀቡ ወደ ላይ አትወጡ፣ ወደ ታች አትገቡ። እሺ ወደ ታች አትገቡም፣ ትገባላችሁ። ትራንዚሽኑን ለማለት ፈልጌ ነው። ማንኛውም አይሻዶ ግን በጣም ይሄ እዚህ ድረስ ቅንድባችን ጋር መገናኘት የለበትም። እዚች እቺ ፓርታችን ይሄው ራሱ ነው መታየት ያለበት። ከሱ ወረድ ብሎ ግን ማለት ነው ከኛ ቆዳ ጋር ትንሽ መሰል የሚል የሚያምር እንዴት ነው ወደ ኑድ ከለር ፈዘዝ ወዳለ ከለር ማለት ነው የሚሄድ እንመርጣለን። እዚሁ ላይ አለ። ይሄንኛውን ላድርገው። ኦኬ ስለ ብረሽ ልነግራችሁ ነበረ። ይሄ ሉዝ ፓውደር የተጠቀምኩበት ነው። የሉዝ ፓውደሩ ትንሽ ሰፋ ይላል፣ ይችኛ ደግሞ አነስ ትላለች እና እንዴት ነው በደንብ ይሄ እንዲዳረስላችሁ ጭምቅ ያለች አሉ እንደነዚህ አይነት አትጠቀሙ። ገባችሁ? ይሄ ለኮርነር ላይ ምናምን ሲሆን ነው ይቺ የምንጠቀሙ። ለትራንዚሽን እንደዚህ አይነት ብረሾችን አንጠቀሙ። ስለ ብረሽ ሌላ ጊዜ አስረዳችኋለሁ። ዛሬ ስለምጠቀምባቸው ብረሾች ብቻ ነው ላስረዳችሁ የምችለው። ለማንኛውም እንደዚህ አድርጌ ሊያዝና ማለት ነው እናንተም እንዲታያችሁ አድርጌ እንዲያርጌ እንትን ልበል። ትራንዚሽን ከለሩን ይታያችኋል። እዚህ እዚች ጋር በደንብ ላይ ያስታውቃችሁ ይችላል። ምክንያቱም በቪዲዮ ነው ላይቱ አለ ምናምን ነገር። ሁለት አይሻዶ ወይ ሶስት አይሻዶ ከለር ነው ልጠቀም ያሰብኩት። ለዛ እሷን የምታጣጥምልኝ ከለር ናት። እቺ ትራንዚሽን ከለር ትባላለች። ሳሳ ብላ የምትደረገው ትራንዚሽን አያችሁ። ይሄ የአይሊዳችሁ እዚች ጋር እንድቻለቻ ከሷ
እዚች ጋር ትንሽ ወረድ ብትልም ችግር የለው። እዚችና ከዚች ደግሞ ዝቅ ብላ መሀል ላይ ነው የምትደረገው። የማትረብሽ ከለር ግን ትታያለች። ቀጥታ ከዚህ ወደ ሆነ ከለር ደመቅ ወዳለ ከለር ድርግም ከማለት እቺ ከለር መሀል ላይ ትሆናለች ማለት ነው። ይኸውላችሁ በዚህም ግን አይሻዶ እዛ ቁጭ ማለት የለበትም። እሺ በጣም አይሻዶ እንዲያስጠላ የሚያደርገው እሱ ነው። ምንድነው እሱ መሆን ያለበት? በደንብ በቃ ከቆዳችሁ ጋር እንዲህ መዋሃድ አለበት። ምን ተፈጠረ መሰላችሁ? እየቀረጸ መስሎኝ ነበርና እቺን ትንሽ ፒንክ ሆነች እቺኛዋን ሼድ ማለት ነው ሳደርግ አልተቀረጸም። ግን ይኸውላችሁ ትንሽ ጨመር አድርጌበት ላሳያችሁ። ታፕታፕ አደረኩኝ የአይሊዴ ትንሽ ከፍ ብሎ ከትራንዚሽኑ ደግሞ ዝቅ ብሎ ማለት ነው። አያችኋ? እንደዚህ ያደረኩት ማለት ነው። ለምንድን ነው ካሜራው ላይ የማይወጣው? እንደዚህ ብታዩት በቃ እንዴት አባቱ እንደሚያምር ፒግመንት ያውም ሳያልቅ ማለት ነው። እቺን ከለር ትታያችኋለች። እቺን ከለር እዚች ጋር ጨምራታለሁ። አሁን ስንተኛ ከለር እየተጠቀምኩ ነው? ሶስተኛ ከለር ይሆናል ማለት ነው። ትራንዚሽኑ አለ አንድ፣ ከዛ በኋላ ፒንኳ አለች እዚች ጋር የጨመርኳት። ከዛ አሁን ምንድነው እዩ እንደዚህ ቀጥ ብዬ ስታዩት በዚህ በኩል በደንብ ይታያል። ወደዚህ ለምንድን ነው እንደዚህ ብሏል? እቺ መሀል አይናችን ማነው ቦሎ አለች ጥቁሯ፣ ከሷ እንደዚህ አንቀባው። ከዚች እንደዚህ ጫፍ ላይ ማለት ነው። ከዚህ ወደዚች ጋር እዚች ድረስ ያለችዋን ትንሽ ዳርክ ነገር ማለት ነው። አሁን ስንት? ሶስተኛ ከለር። ስለዚህ ለሷ ደግሞ ይሄን ብረሽ ነው እየተጠቀምኩ ያለሁት። እሺ እና አርጋችሁ ቡናኙን አስወጡት። በዚህ በኩል እንደዛ አድርጌ ይቀባለሁ። በዚህ የምትፈልጉት ከለር እስከሚመጣላችሁ ድረስ መጨመር ትችላላችሁ። እሺ አያችኋ? ትንሽ ደመቅ ያለ ጨምሬበታለሁ። አሁን ምንድነው ብላንድ ትራንዚሽን ከለር የሰራሁበት አለ። ይሄ ደግሞ አለ እንዳይመሳሰልባቸው የሉስ ፓውደር ሶስቱ ማለት ነው። ይቺ ከሁሉም ደግሞ ማለት ነው አነስ ትላለች። እሷን ደግሞ ለምን መሰላችሁ የፈለኩት? እዛኛው አይሻዶ ፓሌት ላይ ነጭ የለምና እቺ ነጭ ፈለኳት። ለምንድን ነው? እዚች ጋር ትንሽ ነጣ እንድትልልኝ ስለፈለኩ ነው። ከዛ በኋላ ፒንክ የሆነ ሺመር ስለመጨመርበት እዚች ጋር ብለንድ ያልተደረገች ይታየኛል። ብለንድ እናደርጋታለን። ዳርዳሩንም እናጸዳለን። ብለንዲንግ ላይ በጣም መስራት አለባችሁ። እሺ እዛው ካስቀመጣችሁት እንደዚህ ቁጭ ቁጭ ነው የሚለው። እዚህ ጋር ከደመቀ እዚህ ጋር መድመቅ አለበት። እዚህ ጋር ከፈዘዘ እዚህ ጋር መፍዘዝ አለበት። ተመሳሳይ ነው መሆን ያለበት። ካለ በዚያ አላ ይሆናል። በጣም ይናዳል። ላሳያችሁ ግን በደንብ አይታይም። በጣም ይናዳል። አይላይነር እና አይላሽ ከካሜራ ውጪ ነው አድርጌ እመጣለሁ። ሽን አድርጌ ያለውኝ ታላኩል በዚህ ኩል ደግሞ ማለት ነው ስር ኩል ከላዩን እና እንደዚህ ላድርግላችሁ። ከላይ እዚህ ጋሩን እና እዚች ጋር ኮርነሩ ላይ ትንሽ ወጥ አድርጌያለሁ። ይሄ በአይላይነር ነው። ከዛ በዚህ ደግሞ እዚች ድረስ ኩል አደርጋለሁ። በዚህ እና እዚህ ድረስ ማለት ነው። ከዛ ላይ የአይኔ ትልቅ እንዲመስል ነው እዚች ጋር በነጭ ኩል ማለት ነው። ነጭ ኩል ወይ 1 2 3 4 5 6 7 8 9 10 ቺንም ድጋሚ አንዴ ላድርጋት።
ፊታችን እንሄዳለን ማለት ነው። ለዚህ ሜካፕ ዋይፕስ አለኝ እዚህ ጋር እንዳለ የተረጨው የፓውደሩ ማለት እሱን እንዳለ እንጠርጋለን። እዚች ጋር እንደዚህ ያደርግና ይሄንን እንዲያርገኝ ያቸው ቅርጽ ሰጠዋል። እዚች ጋርም ይሄ እዚህ ጋር ብልጭልጩ ምኑ አሁን ለሌላ ሰው ቢሆን ነው ሙሉ የሚሰራው። ሙሉ ፊቴን በደንብ አድርጌ እንትን እላለሁ በሜካፕ ሪሙቨር ምናምን ነገር በደንብ ስለሚያጸዳ ነው እሱ እንዳለ አጸዳዋለሁ። ከዛ በኋላ ነው ሞይስቸራይዘር እጠቀማለሁ። አሁንም እጠቀማለሁ ሞይስቸራይዘር ሴታፊል ነው። እቺ በዚች ቀንሻት ነው እኔ ሴታፊል ነው የምጠቀመው። እሺ ሞይስቸራይዘር እንዳትረሱ። ፋውንዴሽን ልትቀቡ ከፈለጋችሁ እንዳትረሱ በምንም ታሪክ። በኋላ ሰንስክሪን፣ ከሰንስክሪን በኋላ ፕራይመር ምንድነው ፋውንዴሽን ውስጥ ስቲክ አድርጎ እንዲቆየ ነው። እሺ በደንብ በቃ ያዝ እንዲያደርገው እና ሞር ውበትም ይሰጣል። እንደዛ ነው። አሁን እኔ ዛሬ ሰንስክሪን እና ሞይስቸራይዘር ቀባለኝ። ሰንስክሪን እና ፕራይመሩን አልጠቀሙም። ምክንያቱም አንደኛ ሜካፕ ቶሎ እንዲለቅልኝ እፈልጋለሁ። ሰንስክሪን ደግሞ ማልቀባው ወደ ውጭ አልወጣም። ተቀብቼ እዚሁ ነው ቤቴ ፏ ብዬ የምቀመጠው። ለወጣ አይደለም መቀባውና መጣሁኝ። እሺ አሁን ፋውንዴሽን እዚህ ጋር አድርጌያለሁ። የፋውንዴሽን ብሩሽ ደግሞ እዚህ ጋር ይዣለሁ። ምን ነው እንደዚህ ሆነ? እዚቹ ላይ ነው እንደዚች እንድች ያደረኩኝ። በዚህ ጀምራለሁ። ከከለሪ ጋር እንዴት ማች እንደሚያደርግ እያያችሁት ነው። መጣ። እሺ አሁን ምን እናደርጋለን መሰላችሁ? በእናትየዋ ማለት ነው በብለንደሩ በውሃም እንደዚህ ማስነካት ትችላላችሁ። እኔ ሴቲንግ ስፕሬይ ለምፋበት እዚች ጋር ማለት ነው ፋውንዴሽን አላስነካውም። እሺ ኮንሲለር ስለማድረግበት ክብድ እንዳይለኝ ብዬ ነው። ከዛ ደግሞ ምን አለ መሰላችሁ ሜካፕ አሁን ተቀብቼውና ከአንድ ሰዓት በኋላ ተመሳሳይ አይደለም። እሺ በጣም እያማረ ነው የሚሄደው። እንደ ፕሮዳክቱ ደግሞ ይለያያል። አብዛኛው ፕሮዳክት እንደዛ ነው። አሁን ዘር ላድርግና ነው ኮንሲለር ቦታ ላይ ላድርግና ትንሽ ያዝ እንዲያደርግልኝ እፈልጋለሁ። ከዛ ላይ ምንድን ነው ኮንቱር እና ብሮንዘር ኖርማሊ መጠቀም ያለባችሁ እንደዚህ አይነት ነው። እንዲህ ሸፈፍ ያለች ብራሽ አለ እና እንደዚህ ነው። እንዲህ ገፋ ነው የምታደርጉት። ምን ብሮንዘር ሲሆን እንትን ሲሆን ደግሞ ብለሽ ሲሆን ደግሞ እንዲህ ነው ታፕ ነው የምታደርጉት። ይሄንን ለፓውደሩ እጠቀማለሁ። አሁን ክሬም እንዳለ የተጠቀምናቸውን እንትን ስለምናደርገው ማነው ወደ ፓውደር ስለምንገባ የቱ ጋር መሰላችሁ? እዚህ ያለ የፀጉራችሁ መጨረሻ እሱ ጋር ማለት ነው። ምንድን ነው የምናደርገው መሰላችሁ? ኮንሲለራችን አለ እዚህ ያስቀምጥናት፣ እሱም ብለንድ እናደርገዋለን። ከዛ በኋላ ሴቲንግ ስፕሬይውን አሁን እናደባልቀዋለን። ሴቲንግ ስፕሬይ ስታደርጉ ወይስ አይናችሁን ጨፍኑ። እሺ አይናችሁ እስከገባ ያቃጥላችኋል።
እዛችሁ ላይ እንዳለችው ቅርጿን እንደያዘች እያረጋችሁ ነው። አይታያችሁም? አበደ እዚህ ጋር እኮ ፍጥጥ ብሎ ነው የሚታየው። አይ ጉድ! ለማንኛውም ፓውደሩ ላይ በደንብ ይወጣል። አያችሁ? እንደዚህ ነው እናቃጠለኝ። እንደዚህ አያችሁ? እንደዚህ እያደረጋችሁ ነው የምትመጡት። የብሮንዘር ሲሆን እንደዚህ ነው፣ 3 ቁጥር ነው የምትሰሩት። በዚህም 3 ቁጥር የብለሽ ሲሆን ደግሞ እንደዚህ እየሄዳችሁ እዚች ጋር እየደረሳችሁ ትመለሳላችሁ። አያችሁ? እንደዛ ነው የሚሆነው በዚህኛው በኩል። በዚህ አሁን የእንትኖቹን የክሬም ነገር ጨረሰን ማለት ነው። አሁን ወደ ፓውደር ነው ሴት ማድረግ ማለት ነው። እንዲህ እንዳላችሁ መቼ ሳትወጡ ቅልጥልጥ ነው የሚለው። ሜካፕ ላይ ሜካፕ ፊት ያበላሻል ምናምን የሚባለው እንዳለ አንደኛ ከምንጠቀመው ፕሮዳክት ኦሪጂናል ነው ወይስ አይደለም የሚለው አለ። ከዛ ላይ ደግሞ የምንጠቀምባቸው እቃዎች እንዳለ ንጹህ ናቸው ወይስ አይደሉም የሚለውን። አሁን እኔ ይሄ ሴት ለማድረግ የሚሆን ሉዝ ፓውደር ነው። እሺ እዚህ ክዳኑ ላይ አድርጌያለሁ። እዚህ ጋር ስለማድረግ እቺ ትንሽዬዋን አድርጋለሁ። ከዛ ደግሞ ሉዝ ፓውደሩን እንዲ ያደረጋችሁ እንዲ ታፕ አድርጋችሁ ከዛ ላይ እዚህ ላይ እያወጣችሁት ቀጥታ እንዲህ ካደረጋችሁ በጣም ይለደፍባችኋል። እንዳታረጉት አደራችሁ። አሁን አንደኛ ሜካፑ እንዳይቀለለት፣ ሲቀጥለው የፊልተር እንትን ነው ሉክ ነው የሚሰጣችሁ። እንዳለ ይሄ ፍጥጥ ያለውን ዝም ያደርገዋል፣ ያዝ ያደርገዋል። በአንድ በኩል አሁን እንትን ልበላችሁና ሴት አድርጌ ከዛ በኋላ በአንድ በኩል ያለውን እራሳችሁን ትትላላችሁ። እዩ ኮንሲለር ያለበትን ቦታ ነው። እሺ ሴት ያደረኩት እዩ። በዚህ በኩል ያለውን ደግሞ እዩ። አያችሁታ ልዩነቱ? ያፕ ብሮንዘር ማለት ነው። የፓውደሩ እዩ አለ እኮ አይደለም? እዛ ላይ በፓውደሩ ሴት እናደርገዋለን ማለት ነው። ትንሽዬ ነው። እሺ እንደዚህ ነካ ነካ እያደረጋችሁ እጃችሁ ላይም ቀነስ ቀነስ እያደረጋችሁ አፍንጫችንን ከዚህ ተነሱና ስልክክ ያለች እንድትመስል ሜካፕን የሚያደርገው ብለሽ ነው። ደግሞ ብለሽ ብላይንድነስም እንዳያጋጥማችሁ ያሳምራል ብላችሁ ስትጠቀሙ ሲያችንን እንጠብቀን ማለት ነው። በዚህ አፍንጫዬ ላይ ትንሽ እንገጪ ላይ እወዳለሁ። ያቻ እዚህ ኮርነር ላይ የተጠቀምኩትን ከታቹ ጋር አደርጋለሁ።
ቁጭ እንዲል የቀረጸ መስሎኛል እኮ ሃይላይተር እየተቀባው ያያሉ። ይሄ ሃይላይተር አለ። ይሄንም አንዳንዴ እንደዚህ ለራሱ እያረኩኝ እጠቀማለሁ። አረኩኝ ከዛ እዚችና እዚች ጋር ነው ያደረኩት። እሺ ሃይላይተር እንዲህ ካረኩኝ በጣም ቀጥ ያለ ይመስላል። እዚች ጋር እንዴት እንደሚያምር እሺ መጨረሻ ላይ እንደዚህ ሆኗል የሰራሁት። ግን ምን አሰብኩ መሰላችሁ? የከንፈር እንትን እየቀያየርኩኝ ልዩ ከዚህ ሉክ ጋር ሊሄድ ይችላል ብዬ የማስበውንና በቀይ ለራሱ አስቤያለሁ። በሲፎራ ማለት ነው 94 ቁጥር ማያውቀው ሰው የለም። እሱ ለሀበሻ ከለር በጣም ተስማሚ ነው ምናምን ነገር ይባላል። የነበረው በጣም ነበር የሚያምረው ከለር አረቦች እንዲህ ነው የሚወዱት። የአረብ ሜካፕ ብዬ ነው የጨመርኩላችሁ። አረቦች አልኳችሁ ነው። እንደ ሀገርሽ እንደ ባህልሽ አትሆኝም እንዳትሉ። እዩት ብቻ በዚህ ሞክራለሁ። በቤተሰብ አለ ከለር ኮንሲለር ማርኪበታለሁ። ሜብሊን ቴዲ ቲንት ነው የሚባሉት እነዚህ። ይሄ ከለር በጣም ነው የምወደው። በቃ ምንም የተቀባ አይመስልም ብታዩ። ከዚህ እንትን ጋር አይሄድም፣ ከዚህ ነው ጋር አይሄድም። ግን ፋውንዴሽን ምናምን ባላደርግበት ኖሮ የራሴ ከንፈር ነበረ በቃ የሚመስል እንዲህ የገረጣ አያስመስለኝም። ይህንንም ግን ሊፕ ላይ ማባሪያ ጸዴ ይሆናል። ወደ ቀዩ ልመለስና ከዛ በኋላ ቻው ልበላችሁ እና ወደ ቀዩ ተመልሼ መጥቻለሁ። ለማንኛውም ይህንን ይመስላል የሰራሁት ሜካፕ። ቴንኪዩ አብራችሁን ስለነበራችሁ በጣም አመሰግናለሁ። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ አብረን እንቀጥልላችኋለሁ። ቻው።